ከባድ ደረጃ ላይ እስኪደርሱ እነዚህ የካንሰር አይነቶች በጸጥታ በሰውነታችን ውስጥ ያድጋሉ። ሰላም፣ ዶክተር ማቶስ ገላነው እባላለሁ። የማህፀን በር ካንሰር ወይም ሰርቫይካል ካንሰር። የማህፀን በር ካንሰር ብዙ ጊዜ በሂውማን ፓፒሎማ ቫይረስ ይተላለፋል። ይህም በግብረ ስጋ ግንኙነት የሚተላለፍ የቫይረስ አይነት ነው። የመጀመሪያ ደረጃዎች ምንም አይነት ምልክት ላያሳዩ ይችላሉ። በኋላ ላይ የሚታዩ ምልክቶች ያልተለመደ የደም መፍሰስ ወይም የዳሌ ህመምን ያካትታሉ። ከማህፀን ጫፍ በሚወሰድ ናሙና ቫይረሱ መኖር አለመኖሩና ያለበት ደረጃን መለየት ይቻላል። አስቀድሞ በሚወሰድ ክትባትን መከላከል ይቻላል። ሁለተኛ፣ የእንቁላል ከረጢት ካንሰር ወይም ኦቫሪያን ካንሰር። የእንቁላል ከረጢት ካንሰር ወይም ኦቫሪያን ካንሰር ዝምተኛ ገዳይ ይባላል። የሆድ ህመም ወይም ምግብ ሲመገቡ ቶሎ የመጥገብ ስሜት እና በግንኙነት ጊዜ ህመም መሰማት ናቸው። ሶስተኛው የማህፀን ውስጣዊ ግድግዳ ካንሰር ወይም ኢንዶሜትሪያል ካንሰር ነው። ብዙ ጊዜ ያልተለመደ የማህፀን ደም መፍሰስ ይታያል። በተለይም ደግሞ የወር አበባ ማየት ካቆሙ በኋላ ይህ ነገር ይከሰታል። ማንኛውም ያልተለመደ የደም መፍሰስ ካለ በጊዜም መታየት ይገባውታል። አራተኛው የጡት ካንሰር። የጡት ካንሰር የህመም ስሜት በሌለው እብጠት ሊጀምር ይችላል። ራስን በመፈተሽ በሐኪም በሚደረግ የአካል ምርመራና በማሞግራፊ አስቀድሞ መለየት ይቻላል። ምልክቶችን አይጠብቁ። ቀደም ብሎ መመርመር ህይወትን ያድናል። ከላይ ለጠቀስናቸው የካንሰር አይነቶች ቅድመ ምርመራና ሕክምና በምግባረ ሰናይ ጠቅላላ ሆስፒታል የምንሰጥ መሆኑን እንገልጻለን።